ኤልሳቤጥ ዘካርያስ ባሉበት ቦታ ይሄ ሰው ይኖራል ማለት ነው። ስለዚህ በእውነት ወለተ ሰንበትና ወልደ ትንሣኤ ከተዋወቅንባት ሰዓት ደቂቃ ጀምሮ እስካሁኗ ሰዓት ድረስ በአንደበታቸው ክፉ የማይወጣ ሰውን የሚወዱ ወደው የሚያስወድዱ ናቸው። በእውነት በአሁኑ ሰዓት ብዙ ኪሎ ሜትር አቋርጦ ለፍቅር ብሎ መምጣት ዋጋ ያስከፍላልና ይሄ ዋጋ የተከፈለው ምን ቢሆኑ ነው? ምን አይነት ልጆች ቢሆኑ ነው የሚለው ሲታሰብ ብዙ ዝርዝር ምስጢር አለው ማለት ነው። እንደው ጠቅለል ስናደርገው ግን ሰው በዚህ ዓለም ሲኖር ጊዜያዊ ነው። ጊዜያዊ ነው። ስልጣኑ ጊዜያዊ ነው። ገንዘቡም ጊዜያዊ ነው። ይሄ ውበቱም ጊዜያዊ ነው።